አጭሯ የዝውውር መስኮት ተጠናቃለች። ለ10 ቀናት ለክለቦች የዓለም ዋንጫ በሚል ተፈቅዶ የነበረው የዝውውር መስኮት ተዘግቷል። ከ6 ቀናት በኋላ በድጋሚ ይከፈታል። ለወራት የሚቆየው ማለት ነው። ግን አስቀድሞ ክለቦች ተጫዋቾችን አስፈርመዋል። ትናንት ምሽት በመጨረሻ ቀን ሊቨርፑል ለቪርትዝ ዝውውር 126 ሚሊዮን ፓውንድ የብሪታንያ ክብረ ወሰን የሆነ ገንዘብ ለመክፈል ተስማምቷል። በእርግጥ በዚህ ክረምት ዋነኛ ትኩረቱን ይህንን ጀርመናዊ አማካይ ለማስፈረም አድርጎ ቆይቷል። አስቀድሞ 118 ሚሊዮን ፓውንድ አጠቃላይ ገንዘብ አቅርቦ ውድቅ ተደርጎበት ነበረ። ባየር ሊቨርኩሰን ይህንን ጀርመናዊ አማካይ መውሰድ የሚፈልግ የአጠቃላይ የዝውውሩን መልቀቂያ ሂሳቡን መክፈል አለበት የሚል ጽኑ አቋም ይዞ ቆይቷል። 150 ዩሮ አካባቢ ነው። ይህንን ገንዘብ ደግሞ ሊቨርፑል ለመክፈል ተስማምቷል። 126 ሚሊዮን ፓውንድ አጠቃላይ ኢንዞ ፈርናንዴዝን ለማስፈረም ቼልሲ ያወጣውን ገንዘብ የሰበረ የዝውውር ገንዘብ ሆኖ ተመዝግቧል። ሊቨርፑል ይህንን ያክል ገንዘብ ለምን አወጣ? አንደኛ የአምና ሻምፒዮን ነው ሊቨርፑል። በማንቸስተር ሲቲ ብዙ ተቀድሟል። በእርግጥ በኤርገን ክሎፕ ስር ረዥም ጊዜ 9 ዓመታት ያክል ሲሰለጥን የፕሪሚየር ሊግ ዋንጫ፣ የቻምፒየንስ ሊግ ዋንጫን መውሰድ ችሏል። በቻምፒየንስ ሊግ በፍጻሜም እንደተሸነፈ እናስታውሳለን። ግን ልክ እንደ ማንቸስተር ሲቲ በእንግሊዝ ፕሪሚየር ሊግ በተከታታይ ዋንጫዎችን ማሸነፍ አልቻለም። ምናልባት ይሄኛው አሁን እያደረገ ያለው የዝውውር መስኮት እንቅስቃሴ በቀጣይ ዓመትም በፕሪሚየር ሊጉ በድጋሚ ዋንጫውን ለመውሰድና ያንን የማንቸስተር ሲቲን ታሪክ ለመድገም ያለመ ይመስላል። ለክለቡ ደጋፊዎች ብቻ ሳይሆን ለተቀላቃኝ ቡድን የሚያስተላልፈው መልእክት በጣም ግልጽ ነው። በሚቀጥለው ዓመት በድጋሚ ሻምፒዮን ለመሆን እንፎካከራለን የሚል ግልጽ መልእክት ነው የተላለፈበት። ሊቨርፑል ይህንን ያክል ገንዘብ ሲያወጣ ተጫዋቹ በባየር ሊቨርኩሰን ላሳየው አቋም ለጀርመን ብሔራዊ ቡድን ሲጫወት በነበረው ግሩም አቋም ብቻ ሳይሆን ገና 22 ዓመቱ ስለሆነ የብቃቱ ጣሪያ ላይ ገና አልደረሰም። በቀጣይ ዓመታትም መጫወት የሚችል ለረጅም ጊዜ ሊቨርፑልን ማገልገል የሚችል ተጫዋች መሆኑን አምኖበት ነው። ያለፉት ዓመታት የተጫዋቹ ብቃት በጣም ግልጽ ነው። ለባየር ሊቨርኩሰን ገና ለበርካታ ዓመታት ተጫውቷል። ገና 22 ዓመቱ ቢሆንም ለብሔራዊ ቡድን ማስቀድሞ የመጫወት እድል ስለነበረው ገና ካሁኑ ብዙ ልምድ ያለው ተጫዋች ነው። ግን ደግሞ ቀጣይ ዓመታትም ራሱን በደንብ ማሳደግ ይችላል። ጎል የሚያስቆጥር አሲስት የሚያደርግ በጣም ግሩም ተጫዋች ነው። በዛ ላይ ደግሞ መከላከል ላይም አሪፍ ነው። ቁጥሮች ሁሉ ያንን የሚያሳዩ ናቸው። በጣም አስደናቂ ተጫዋች ነው። እዚህ ላይ ምንም ጥርጥር የለም። ለብቻ እንመለስበታለን። ግን ከሊቨርፑል አንግል ከተጫዋቹ ብቃት ሳይሆን ለሌሎች ክለቦች ለማስተላለፍ ካሰበው መልእክት አንጻር ከተመለከትን በሚቀጥለው ዓመት ሊቨርፑል ዋንጫ ለመውሰድ የሚፎካከር ጠንካራ ክለብ ሆኖ ለመምጣት እቅድ እንዳለው በደንብ የሚጠቁም ነው። በውድድር ዓመቱ አጋማሽም አምበሉ ቨርጂል ቫን ዳይክ በተደጋጋሚ ሲናገር ነበር። በሚቀጥለው ዓመት ጠንካራ ተፎካካሪ ሆነን በድጋሚ ለመምጣት ክረምት ላይ የማትጠብቁትን ከፍተኛ ገንዘብ እናወጣለን ብሎ ነበር። ያንን የሚጠቁም የዝውውር መስኮት ነው አሁን እየተመለከትን ያለ ነው። ፍሪምፖንግን አስቀድሞ አስፈርሟል። ምንም እንኳን ትሬንት አሌክሳንደር አርኖልድ 20 ዓመታት ከቆየበት ክለቡ ቢለያይም ወይም ወደ ማድሪድ ሊያመራ ከጫፍ የደረሰ ተጫዋች ነው። ያው መፈረሙን የሚጠቁሙ መረጃዎች ናቸው እየወጡ የሚገኙት። የተጫዋች ወደዛ አምርቷል። የዚህን ተጫዋች ቦታ ለመሸፈን ወዲያውኑ ነው ፍሪምፖንግን ከዛው ከባየር ሊቨርኩሰን ያስፈረሙት። በጣም በአሪፍ ገንዘብ ነው ያስፈረሙት። እስከ 30 ሚሊዮን ፓውንድ ድረስ ነው የተጫዋች ወደ አንፊልድ አምርቷል የተባለው። ልክ እንደ ትሬንት አሌክሳንደር አርኖልድ ሁሉ በማጥቃቱ በደንብ የሚሳተፍ ግሩም ሆላንዳዊ ተጫዋች ነው ፍሪምፖንግ። የዚህን ተጫዋች ዝውውር አስቀድሞ ነው ሊቨርፑል ያጠናቀቀው። ጥሩ ሙቭ ነው። ከጣይ ደግሞ ቪርትዝን ለማስፈረም ብዙ ጥረት አድርጓል። ይህንን ተጫዋች እንደሚፈልገው ሌሎች ክለቦች ሁሉ ገንዘቡ ከፍተኛ መሆኑን ተከትሎ ከዚህ ተጫዋች ዝውውር ቀድሞ ነው የወጣው። ለምሳሌ ማንቸስተር ሲቲ ይህንን ተጫዋች እንደማያስፈርም አስቀድሞ ነው ያሳወቀው። ሊቨርፑል ግን እስከ መጨረሻ ቆይቶ ከባየር ሊቨርኩሰን ጋር ብዙ ትግል አድርጎ በመጨረሻ ያው ወደ ባየር ሊቨርኩሰን ያደላ ቢሆንም አስፈርሞታል። አንደኛ ከፍተኛ ገንዘብ እያወጣ ሊቨርፑል ተጫዋቾችን መውሰድ የሚችል ግዙፍ ክለብ መሆኑን ያሳየበት ዝውውር ነው። ከዚህ አስቀድሞም እንደዚህ አይነት ዝውውሮችን ይፈጽማል። አንዳንድ ጊዜ
ያልተጠበቁ ዝውውሮችን ያደርጋል። በተወሰነ መልኩ ተደራድሮ ያንን ተጫዋች ገንዘብ ሊያስቀንስ የሚችልበት እድል አለ እየተባለ ግን ከፍተኛ ገንዘብ ያወጣና ያስፈርማል። ዝውውሮቹ ሊሳኩም ላይሳኩም ይችላሉ። ግን ደግሞ ሊቨርፑል ትልቅ ክለብ መሆኑን ትልቅ ገንዘብ ማውጣት እንደሚችል ስለሚያሳይ ይህንንም ይፈልጉታል የሚል መረጃ ስመለከት ነበርና በጣም አስገርሞኛል። ሌሎች ክለብ ተጫዋቾችን መውሰድ የሚፈልግ ከሆነ መውሰድ የሚችል በጣም ግዙፍ ክለብ መሆኑን ለማሳየትም ይጠቀምበታል። ሪያል ማድሪድ ትልልቅ ተጫዋቾችን ገንዘብ እያወጣ ይወስዳል። የክለቡ ታላቅነትን ማሳያ ነው። የክለቡ ውጤት ጥርጥር የለውም ከታሪካዊ ክለቦች መካከል አንደኛው ነው። ለበርካቶች እንደውም የዓለማችን ግዙፉ ክለብ ሪያል ማድሪድ ነው። ስለዚህ የትኛውም ተጫዋች ከሪያል ማድሪድ ጋር ስሙ ሲያያዝ ወደዛ ለማምራት ፍላጎት ይኖረዋል። ይሄ አንድ ነገር ነው። ሁለተኛ ግን በገንዘብ አቅምም ከፍ ያለ ክለብ ስለሆነ ማንኛውንም ተጫዋች መውሰድ እንደሚችልም ያሳይበታል እና ሊቨርፑልም ታላቅ ክለብ ነው። በእንግሊዝ ከሚገኙ ታላላቅ ክለቦች መካከል አንደኛው ነው። በዓለማችንም ከሚገኙ ታላላቅ ክለቦች መካከል አንደኛው ነው። እንደውም የፕሪሚየር ሊግ ድል ከማንቸስተር ዩናይትድ ጋር ከእኩል ከሆነ በኋላ 2020 የፕሪሚየር ሊግ ዋንጫን ከወሰዱ በኋላ በሁሉም ፎርማት ማለት ነው። አሁን የእንግሊዝ ትልቁ ክለብ ሊቨርፑል ነው በዋንጫ ደረጃ ከተመለከተ። ምክንያቱም የቻምፒየንስ ሊግ ዋንጫ በብዙ ርቀት ከሌሎቹ ክለቦች ስለሚሻል ማለት ነው። በዚህ ምክንያት ታላቅነቱንም የሚያሳይበት ዝውውር ይሆናል። ሌሎች ክለቦች ለማስፈረም ያልቻሉትን ተጫዋች ከፍተኛ ገንዘብ አውጥቶ ሲያስፈርም ይህ ክለብ ታላቅ ክለብ ቢሆን ነው። የገንዘብ አቅም አለው። ትልልቅ ተጫዋቾች ይመርጡታል። ቬርትዝም አስቀድሞ ነው ወደ ሊቨርፑል ለመሄድ ፍላጎቱን ያሳየውና በእኔ በኩል በጣም ግሩም ዝውውር ይሆናል። በሜዳ ላይም ክለቡንም አቅሙን ያሳየ ነው። በሚቀጥለው ዓመት ያለውንም ፍላጎት በደንብ የገለጠበት ነው። ዋንጫን በተደጋጋሚ መውሰድ እንደሚፈልግ 2019-20 ላይ የፕሪሚየር ሊግ ዋንጫን ከወሰደ በኋላ በተከታታይ ዓመታት ማንቸስተር ሲቲ እንደነጠቀው ሳይሆን በድጋሚ ክብሩን ለማስጠበቅ ለመፋለም ዝግጁ መሆኑን ያሳየበትን ዝውውር ነው የፈጸመው። ሊቨርፑል ጎሎችን የሚያስቆጥር አሲስት የሚያደርግ ብቻ ሳይሆን መከላከል ላይም ቅድም እንዳልኩት በጣም አሪፍ የሆነ ብዙ አማራጮችንም የሚሰጥ ተጫዋች ስለሆነ ሊቨርፑል ቤት ውስጥ መጥቶ ውጤታማ እንደሚሆን እገምታለሁ። በፕሪሚየር ሊጉ ለአካላዊ ፍልሚያም ዝግጁ የሆነ ተጫዋች ነው። በጠባብ ስፔስ ላይ በደንብ መጫወት የሚችል አካላዊ ንክኪ ባለው እግር ኳስ ላይ በደንብ መጫወት የሚችል ግሩም ተጫዋችም ነው ሊቨርፑል ያስፈርመውና ከምንም በላይ ግን ለኔ የታየኝ በሚቀጥሉት ዓመታትም ሊቨርፑል ሻምፒዮን ለመሆን ያለውን ፍላጎት ያለውን ከዚህ አስቀድሞ ልክ ዋንጫውን ከወሰደ በኋላ በማንቸስተር ሲቲ ክብሩ ተነጥቆ በተደጋጋሚ ዋንጫውን እንዳጣው ሳይሆን ክብሩን ለማስጠበቅ ፍላጎት እንዳለው የተመለከትኩበት ዝውውር ነው። 126 ሚሊዮን ፓውንድ የእንግሊዝ ክብረ ወሰን ሆኖ ይመዘገባል። ሌላኛው ሼርኪን ማንቸስተር ሲቲ ያስፈረመበት በጣም ግሩም ዝውውር ነው። የ22 ዓመት ፈረንሳይ ተጫዋች ነው። ባለፈውም በኔሽንስ ሊግ ጨዋታ ላይ አቅሙን በሚገባ ተመልክተናል። በጣም መረጋጋት ያለው ኬቪን ደብሮይነን እና የመሳሰሉትን የማንቸስተር ሲቲ ከዋክብት መተካት እጅግ በጣም ከባድ ቢሆንም ግን በራሱ መንገድ አሻራውን ማሳረፍ የሚችል በጣም ግሩም ተጫዋች ሆኖ የተመለከትኩት በኦሎምፒክ ቡድን ውስጥ ተመልክተናል። በሊዮን ያለፈው ዓመት 20 አሲስት ያደረገ ተጫዋች ነው። በጣም ውብ እግር ኳስን የሚጫወት ማንቸስተር ሲቲ በዚህ ክረምት የዝውውር መስኮት አስደናቂ የዝውውር አይን እንዳለውም የተመለከትንበት ነው። ትልልቅ ተጫዋቾችን ገንዘብ እያወጣ ሌሎቹ እንደሚያደርጉት መግዛት ብቻ ሳይሆን ፔፕ ጋርዲዮላም መልማዮችም የተለየ ተሰጥኦ ያለውን ተጫዋች ደግሞ ለይተው መውሰድ እንደሚችሉ ያሳዩበት ዝውውር ይመስለኛል። በእርግጥ ሼርኪ በጣም አስደናቂ ተጫዋች ነው። የብዙ ክለቦችም አይን ውስጥ የነበረ ነው። ግን ማንቸስተር ሲቲ ከዛም በላይ ከፍ ያለ ለምሳሌ ቬርትዝን ያስተዋውራል ተብሎ ነበር ሲጠበቅ የነበረው ግን ወደ ሼርኪ ዞሯል። ሼርኪን አስፈርሟል። ራይንደርስን እንደሚያስፈርም ይጠበቃል። ያም በጣም አስደናቂ ተጫዋች ነው። አይንት ኑሪ ለኔ ሌላው አስደናቂ ዝውውር ነውና የማንቸስተር ሲቲ የዚህ ክረምት የዝውውር መስኮት በጣም የሚያስደንቅ ነው። ሁለቱ ክለቦች ትልቅ ዝውውር አድርገዋል። አርሰናልን በተመለከተ በጣም የሚያስገርም መረጃ ነው ከቶሳይድ ይዞ የወጣው። አርሰናል ከሼሽኮ ዝውውር ሊወጣ ይችላል። ምክንያቱ ደግሞ በገንዘቡ ነው። የዝውውር ገንዘቡን አርሰናል መክፈል አይፈልግም። 80 ሚሊዮን ዩሮ አካባቢ ነው። ያንን ገንዘብ አርሰናል መክፈል አይፈልግም ለዚህ ተጫዋች። ስለዚህ ከዚህ ተጫዋች ዝውውር ወጥቶ ሙሉ ትኩረቱን ወደ ጊዮኬሬሽ ሊያደርግ ይችላል የሚል መረጃ ነው የወጣው። እስከ 55 ሚሊዮን ፓውንድ ይህንን የ27 ዓመት ተጫዋች ማግኘት ይችላል። ያለው የዝውውር መልቀቂያ ሂሳቡ
ወይም የውል ማፍረሻው ያ ባይሆን 100 ሚሊዮን ዩሮ ቢሆንም ግን ተጫዋቹና ክለቡ ተስማምተው 55 እስከ 60 ሚሊዮን ፓውንድ የሚከፍል ክለብ መውሰድ እንደሚችል ስምምነት አላቸውና በዚህ ምክንያት አርሰናል ፊቱን ወደ ጊዮኬሬሽ ሊያዞር ይችላል የሚል መረጃ ነው የወጣው። እናንተ ማንን ትመርጣላችሁ? ጊዮኬሬሽ ወይስ ሼሽኮ?